በጥበብ መስዋዕትነትና የጽናት ጉዞ በኢትዮጵያ የፊልም ኢንዱስትሪ ውስጥ ፈጣን ምርትና ትርፍ ቀዳሚ በሆነበት በዚህ ዘመን ለጥራትና ለኪነ ጥበብ ክብር ሲባል 3 ሙሉ ዓመታትን በአንድ ስራ ላይ ማሳለፍ እጅግ ብርቅ ሆኗል። ወጣት ሄኖክ ወንድሙ ፈረጃ የተሰኘውን ፊልሙን ለማጠናቀቅ የከፈለው መስዋዕትነት በዘርፉ አዲስ ታሪክ እየጻፈ ይገኛል። ባለፉት 1095 ቀናት ሄኖክ ትኩረቱን በአንዲት ስራ ላይ ብቻ አድርጓል። ይህ ጉዞ ግን አልጋ በአልጋ የተነጠፈ አልነበረም። ስመጥር አርቲስቶች ከጎኑ ባልቆሙበት ወቅት የህዝብን ድጋፍና መዋጮ በመጠየቁ ከፍተኛ ትችት ቢሰነዝሩበትም ዓላማውን ግን አላጠፈም። ፊልሙ ረጅም ጊዜ የወሰደው ለገጸ ባህሪው በሚፈልገው የሰውነትና የማንነት ለውጥ ወይም ትራንስፎርሜሽን እንዲሁም ለጥራት በሰጠው ከፍተኛ ትኩረት እንደሆነ ይነገራል። ይህ በብዙ ትግልና በህዝብ ፍቅር የተሰራ ስራ የፊልም ኢንዱስትሪው ወደ ኋላ እየተጓዘ ነው ለሚሉ ወገኖች ትልቅ መልስ ይዞ እንደሚመጣ ይጠበቃል። ሄኖክ ወንድሙ ሆይ ላሳየኸው የማይናወጥ ትጋትና ላሳለፍከው አድካሚ ጉዞ ትልቅ አድናቆት ይገባሃል። የድካም ውጤት ወደምታይበት የመገባደጃ ምዕራፍ በመድረስ እንኳን ደስ አለ። ፈረጃ የኢትዮጵያ ሲኒማ አንድ እርምጃ ወደፊት እንደሚያራመድ ተስፋ እናደርጋለን። መልካም ኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈል እውነተኛ መስዋዕትነትን በተግባር ያሳየ አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል። ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው ረጅም ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬት እንደሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስኪባል ደረጃ ድረስ በመቀነስ ለሙያ ያለውን ጥልቅ ፍቅር በተግባር አሳይቷል። ይህ ወጣት የመጀመሪያውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎችን ፊት በማየት ጭምር ስራውን ለመቀጠል ተገዷል። በምስሉ ላይ እንደምታዩት ሄኖክ ለገጸ ባህሪው ስል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋ፣ ቁርጠኝነትና በግልጽ ይመሰክራል። ዛሬ ላይ ትልቁና ዋና የፊልሙ ቀረጻ ተጠናቆ ለማጠቃለያ በመድረሱ የተሰማ ሲሆን ይህ ስኬት ደግሞ በብዙ ውጣ ውረድና መከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው። የሄኖክ ታሪክ ለኢትዮጵያ የጥበብ ሰዎች ትልቅ አርአያነት ያለው ነው። ጥበብ ዝም ብሎ መታየት ብቻ ሳይሆን እንዲህ ያለውን ራስን የመስጠትና የመለወጥ ጥበብን የሚጠይቅ ሄኖክ በተግባር አሳይቷል። በቅርቡ ለእይታ ይቀርባል ተብሎ የሚጠበቀው ፈረጃ ፊልም ከጀርባው እንዲህ ያለውን የ3 ዓመታት የጽናት ታሪክ አዝሎ የሚመጣ በመሆኑ ለተመልካች ልዩ ስሜት እንደሚፈጥር ጥርጥር የለውም።